ሰላም ቤተሰቦች እንደምን አመሻችሁ። ዛሬ እንግዲህ ሩታ ተንበርክካ እንግዲህ ይቅርታ አብርሽን ጠይቀዋለች። እኔ በድጋሚ እንግዲህ በአደባባይ ሩታ ታዋርዳለች። እኔ ለምንድነው ነገሩን እውነታውን ፈተን እንግዲህ እውነታውን አይተነው ለምንድነው መስማማትም ካለባቸው መጣላትም ካለባቸው ነገሩ ለምንድነው የማይቀለው የሚል አስተሳሰብ አለኝ እንደኔ እይታና ለማታቁኝ አማነኝ ሰብስክራይብ ማድረግ ቪዲዮን ደግሞ ስትጀምሩ ላይክ ማድረግ እንዳይረሳ ሼር ማድረግ እንዳይረሳ አሪፍ ማብራሪያ የተሰጠበት ቪዲዮ ላይ ሪአክት እናደርግበታለን ወደ ቀጥታ ወደ ቪዲዮ ነገር ያለው ሁሉንም ነገር ከዚህ በኋላ እናንተ አብረን ብንሆን ደስ ይለኛል ሁሉንም ነገር ትተን እኔ እናንተ በጣም ብዙ ነገሮችን አሳልፈናል ማንንም ከአጠገባችን ሰው በጣም ይኸውላችሁ የተጠየቀችው ሌላ አድርጌ ያለችው ነገር ሌላ እሱ እየጠበቀ ያለው ሌላ ብዙ ደስ የሚሉ የሚያስከፉ ብቻ እናንተ አብረን ተባብረን ያሳልፍናቸው ብዙ ነገሮች አሉ መከራውንም ደስታውንም በፍቅር የኖርንበት ጊዜ ይበልጣል ይሄ ልጅ እኮ እየፈለገ ያለው ሩታ መልሱንና እናንተ ጋር ያለውን እውነት ነው እንጂ ሌላ ነገር እንድታወሪበት አይፈልግም እኮ ምንድነው ሶ እኔ ነገር ከልብ ይቅርታ እንድታደርግልኝ እፈልጋለሁ ማለት አንተ ያዘንክብኝ ነገር በሙሉ እኔ አጥፍተሻል ብለህ ላመንከው ነገር በሙሉ ከልብ ይቅርታ ጠይቅ which means ጥፋተኛ እንደሆነች እንግዲህ የትላንትናውን ቪዲዮ አላያችሁም ብዬ አላስብም ጥፋተኝነቷን እያመነች ነው ማለት ነው እዚህ ጋር አሉና ፍቃደኛ እንጃ ደስ ይለኛል ብቻ ሁሉንም ነገር ተጣብረን ብንኖር አይገምር እኔ ካንተ ጋር አብረን ለዚህ ልጅ ስንል ምንም ነገር አይደለም ለዚህ ልጅ ስንል ከባ በእናትህ የምር ነው ምላችሁ እኔ እንደኔ እይታ የምር ነው ምላችሁ እንደኔ አስተሳሰብ አንድ ልጅ ተወልዶ ማለት ነው ለብቻ እናትና አባት ተለያይተው ይኖሩ የሚለው አስተሳሰብ እኔ በጣም የማልቀበለውና በጣም የሚደብረኝ ነገር ነው የምር ነው ምላችሁ የምር ለመነጋገርና ይሄንን ነገር ግን እሷ መሃል ውስጥ ከታ ይሄን ልጅ ለመመለስ ማይመስል ነገር ማለት ለልጃችን ስትልክ በእናትህ በቃ ማለት ለልጃችን ስትልክ አድርግልኝ እባክህ ሽንት ቀን እናንተ አብረን ነው ተፈለሽ እንዴ ስቶነሽ ነው አይደለም ይቅርታ ካላልክልኝ አልደረሰም በልጁ ልትይዘው ነው በቃ ጋይስ በልጁ እየተጎዳችሁም ቢሆን የዋህነት ለመረጣችሁ ሰዎች ከጥላቻ ፍቅርን ያስቀደማችሁ ሰዎች ከልክ በላይ ጠንካራ እንደሆናችሁ አይ ማይገናኝ ነገር ነው ተው ለግራችሁ ፈልጋለሁ ልቡ በጥላቻ የተሞላ ሰው የእናንተ የዋህነት እንደ ድክመት ነገር የለም ትክክለኛው እውነታ ነው በቃ ውሸት ነው በግልጽ መናገር ነው በቃ እኔ ከአብርሽ የምወድለት ነገር ጋይስ በቃ እውነት ነው ውሸት ነው በቃ ምንድነው እኔ አንቺ አሁን ለልጃችን ስትይ ምናምን አባብልሽኝ እኔ ካንቺ ጋር የምኖርበት ምንም አይነት ምክንያት አይኖርም በቃ ልጃችንም እግዚአብሔር ነው የሚያሳድገው የፈጠረው እሱ ነው ነገም ከነገ ወዲያ የሚያሳድገው እሱ ነው አለ ልክ ነህ በቃ መናገር ያለባችሁ ይሄ ሀቅ መውጣት አለበት አይደል እንዴ የሄርሜላ ሀቅ እኔ መውጣት አለበት ብዬ አስባለሁ በቃ ምንም ይሄ እኮ የሚሸፈን ነገር አይደለም ተንበርክካ በልጅ ስለያዘችው ማይመሰል እኛ ተላላለን እኔ ስለኖርኩኝ አይደለም የሚኖረው ገባሽ እዚህ ጋር በሱ ሰበብ አድርገሽ ነገሩን ተደፋፍኖ ተሸፋፍኖ የሚታለፍ ነገር አይኖርም ስለዚህ አሁንም ጥፋትሽን አምነሽ ወይም ያደረግሽውን ነገር አምነሽ እኔን ይቅርታ ካልጠየቅሽኝ በስተቀር እኔና አንቺ አብረን ምንም ልንሆን አንችልም ነው ያልኩት አላደረኩትም ምንም ነው ማምነው በቃ እኔ ምን ከዚህ በላይ ስንት የሚያሳምን ነገር ኧረ ምን ሆናችሁ ነው ሩታ ላውልሽም ተወሪ ከሆነ አሁን ምን እንኪ ያዥ ወንድ ግባ ችግር የለውም ከፈለሽ እኔም ጋር መሆን ይችላል ግን አሁን ማይክል ጃክሰን ምሽቱን ደስታ ነው ያበሰረን ቤተሰብ ላይ እና አንድ በጣም የተመቸችኝ ያብራራችሁ በደንብ ሪአክት የተደረገበትን ቪዲዮ እስቲ አንድ ላይ እንስማው ግን አሁን ማይክል ጃክሰን ምሽቱን ደስታ ነው ያበሰረን ቤተሰብ ላይክ ሼር እያደረጋችሁ እንታያችሁት ቪዲዮውን ስለዚህ አንቺ ነገሮችን አለባብሰሽ ሩታ እኔን ይቅርታ በልጅ አሳበሽ ልትይ ከሆነ መቼም አይሳካልሽም መቼም አልቀበልሽም በማለት ማይክል ጃክሰን አዝማሚያውን በቃ አዝማሚያውን አሳይቶታል እኔ በቃ ምችት ነው ያለኝ ወደ ሩታ እንዳረገ ሩታ ነገሮችን ሁሉ የደፋፋችበትና ማይክል ጃክሰን ወደ ህመሙ እንደዚህ እንዲሆን ያደረገችው እሷ እንደሆነ ማይክል ጃክሰን ተረድቷታል በዛሬው ቪዲዮ ማለት ነው ሩታና ኤፍሬም ነገሮችን ለማለባበስ ይህችን ነገር ተመካክረው ህፃኑን ልጅ ይሄንን እንብርቱ ያልጠና ልጅ ዛሬም በሚዲያ ይዘው መተው ህዝቡ ጉድ እንዲላት ይሆን እኔ ህዝቡ ምን ይለኛል ብላችሁ አትጨነቁም ነው እኔ በጣም እኮ ነው የሚያስቀኝ አንዳንድ ሰው አብርሃም ነው ጉድ እንዲለው ለማስባል ልጇን ይዛ ለመደፋት በቃ ድፍት እኮ ያለች ባህል እኮ ነው አጎንብሳ ይቅርታ አድርግልኝ የልጄ አባት ነህ በቃ ትዳራችንን አብረን እንኑር እወድሃለሁ አፈቅርሃለሁ ሩታ ዛሬም ያልተጠየቀችው ነገር ነው እንግዲህ አሁን ሩታ እየተወረደች ነው ባይዚ ምንም እኮ
አደባባይ ተዋርዳለች። ምክንያቱም ትናንትና እንደዛ ሰርባ እንደዛ አልፈልገውም የፈለገ ነገር ቢመጣ እኔ ካንተ ጋር አልሆንም ያለ ሴትዮ ዛሬም በአደባባይ እያለቀሰች ከኤፍሬም ጋር መለመኗ ተሰማ። ጉድና ጅረት እንደቀጠለ ነው። አቤት ሩታ እኔ አንቺን ቢያረገኝ በፍጹም ያልፈለኩትን ሰው መልሼ እንኳን ህይወቴ ላስገባው አይደለም እኔ በተንቀሳቀስኩበት መንገድ እንዲራመድ እንኳን አላደርገውም ስልሽ በቃ እውነቷን ያ ሁላ ነገር ከዚህ በፊት ተናግራ እንዴት ሞራል አላት? እኔ ሩታ የመረደ አንቺ ግን ምን አይነት ተፈጥሮ ነው ያለሽ? ይሄንን ያህል ሰው ጠልቶሽ እሱ እንዲወድሽ ማድረግ ማለት በጣም ይሄ እውነቴን ነው የምልሽ በጣም አስነዋሪ በጣም ክፉ ነገር ነው ማለት ነው። ማይክል ጃክሰን ያ የምር አብርሽ እኔ የወሰነው ነገር በጣም የተመቸኝ ነገር የምር ነው የምላችሁ። የሚዲያው መሪ ዛሬማ መነጽሩና ኩፍያውን ጣል አድርጎ መጥቶ አስደንጋጭ ነገር በልቧ ላይ ነው የጻፈባት። ቦዜም አው ልጃችሁ ቢሆን እኔ ወንድሜ የታመመበትን ምክንያትን ማወቅ ፈልጋለሁ ምን እንዳረጋችሁት። እንግዲህ አብርሃምም እንደዛ ሲላት እሷ ግን በፍጹም ምንም አላደረኩም በማለት ዛሬም በማስመሰል አይኖቿ እንባ ተሞልተው ማይክል ጃክሰንን በአደባባይ ተማጸነች። ይሄ ሁሉም በነገራችን ላይ እህትየውም ወንድምየውም ብቻ ሳይሆን እኛም እውነታውን መስማት እንፈልጋለን። እስካሁን ድረስ የተቀመጥነው ይሄንን ለማወቅ ነው አይደል እንዴ? ማለት ሄርሜላ ከረሚላ ማይክል ጃክሰን በሄርሜላ ከረሚላ እጅ ዛሬም እንደሚሆን አስረግጬ ነው የምነግራችሁ። ማይክል ጃክሰን በፍጹም የሸፈተውን ልቡን ሩታና ኤፍሬም እንመልሰዋለን ቢሉ እሱ የተደፋ ውሃን መልሼ ልፈሰው ማለት ነው የሆነባቸው። ስለዚህ ማይክል ጃክሰን ተው ፈጣሪ አክብርሽ በቃ እንደዚህ ማለት ነው። እኔ የልቤን የሚናገር ሰው በጣም ነው የሚመቸኝ ማለት ነው። ተረጋጉ። ማይክል ጃክሰን በፍጹም ከሷ ጋር ሊሆን አይችልም። ምክንያቱም በአደባባይ ላይ መጥቶ ከአንዴም 3-4 ኢንተርቪው ሲደረግ በፍጹም አንገቴ ላይ ቢላ ቢሰካ ሩታ ሀብቴ ወደ ህይወቴ በፍጹም አልመልሳትም። ከሄርሜላ ጋር እንኳን ብለያይ ያለ ልጅ ተመልሶ እሷ ጋር እንደማይሆን ዛሬም እነግራችኋለሁ። በቃ እኔም በአብርሽ ቦታ በሆን የማደርገው ነገር ነው። በቃ የማይገናኝ ነገር ነው። እንግዲህ ሩታ እያወራች ያለችው ነገር የምር ምላችሁ እንዴት ነው እንደዚህ ተናግራችሁ ምን ተገኘ ተብሎ ነው ወደዚህ ልጅ ተመልሶ እንደዚህ አይነት ወሬ ማውራት መንበርከኩ ምናምን? ምክንያቱም እሷ በህፃኑ ልጅ ለማያዝ ነበር የሞከረችው። ህፃን ልጅ ስላለ ብለሽ ህፃን ልጅ በድሉ ያድጋል፣ ህፃኑ ምንም አይሆንም። ዛሬም ታዲያ ጥፋትሽን አምነሽ ተናግረሽ ልጄን እየመጣሁ እንደፈለኩኝ ይጠይቃል የምትይ ከሆነ ሲላት ግን ሩታ በፍጹም ያንን እውነታውን ነገር ማውጣት አልፈለገችም። በዛሬው ቪዲዮ ታዲያ እኔ መግቢያውን አይቼ ተናድጄ ነበረ፣ ግን መጨረሻውን ደግሞ ሳየው በጣም ደስ የሚል ምላሽ ማይክል ጃክሰን መስጠቱ እኔ በጣም ደስ ብሎኛል። ምክንያቱም እሱ ሄርሜላ ሀቅ ስላላት ዛሬም አቤላዬ አዲስ መረጃ ይዞ ስለመጣ ያ ነገር ስለሚወጣባቸው አሁንም እየተርበተበቱ ኤፍሬም እኔ ምንም አላደረኩም የዛን ሰዓት በእኛ ጋር ስትሆን ሰላም ነበርክ ሰላም ነገር ስታወራ ነበር እያሉ እመሙን ደብቀው አብርሃም ቪዲዮ እንዳልደረሰን የመሰላችሁ ቪዲዮ አልደረሳችሁም ብላችሁ ከሆነ በጣም ተሳስታችኋል። ከአስከበ እኛ የማይክል ጃክሰን ነበልባሎች ቪዲዮውን ሼር አድርገንለታል። እነሱ ፕራይቬት ቢያደርጉት እኛ ደግሞ ፓብሊክ አድርገን በተለያዩ ፔጆች ላይ እንዲደርሰው ስላደረግን ይመቸን። የምር ነው የምላችሁ ይመቸን። ምንም በጣም ደስ ብሎኛል። አብርሃምም ያንን ነገር ተቀባይነት አድርገዋል ብዬ በዛሬ ንግግር እኔ በጣም ተመችቶኛል። ሄድበት። ምክንያቱም ጀርባህን የወጋህን ሰው መልሰህ ፊትህን ሰተህ ከሱ ጋር መኖር እንደሌለብህ ነው እኔ የምነግርህ። ስንት የማዳም ቅመሞች በአንተ እመም አዝነዋል፣ ታመዋል፣ ሆስፒታል ሄደዋል፣ ስራቸውን ፈተው ብዙ ነገር ሆነዋል። ስለዚህ የነዛም በራሱ ስለሚፈርድ ማይክል ጃክሰን ምንም እኮ የምንወሻሸውም ይሄ የሚደበቅም ነገር እኮ አይደለም። የሰው እንባ ሲጀምር የሄርሜላን እውነትን እንድታወጣላት ስል እኔም በዚሁ አክብሮቴን እጠይቃለሁኝ ማለት ነው። ሄርሜላ ከረሜላ የኔ ወርቅ እንግዲህ እውነትሽ በአደባባይ እየወጣ ነው። ፍልቅልቋ የሚዲያው መሪ ሂጅብ እኔ በጣም የተመቸኝ እንግዲህ ማብራሪያ ነው እንግዲህ እህታችን የሰጠችን። ይሄ ምንም የሚደባበስ ነገር የለም። የምር ነው የምላችሁ። እኛም ማየት የምንፈልገው ማወቅ የምንፈልገው ነገር አለ። በቃ ጥፋቷን አምና ነው ባይዜ እኮ አንድ ሰው ማለት ነው ሳያጠፋ ያጠፋውን ነገር ካላመነ ይቅርታ መጠየቅ በፍጹም ነው የሌለበት። በቃ ይሄ እኮ ምንም እኮ እንትን የለውም እኮ በነገራችን ላይ ሌላ የተለየ ነገር የለውም። በቃ ሰው ካላጠፋ እንዳላጠፋ ካወቀ ይቅርታ አይጠይቅም። ለምን የፈለገ ነገር ለምን አይሆንም ማለት ነው። የፈለገ ነገር የምትበሉትን ለምን አጣጡምና ይሄ ነገር እንግዲህ አዝማሚው ወዴት እየሄደ እንግዲህ እንዳለ አናቅም። አብርሽ ሌላ ምን እንዲያስብ እንደሚችል እኔ አስተሳሰብ እንግዲህ ወደ ሄርሜላ የሚመለስ ነው የሚመስለኝ። እናንተ ወደ ማን የሚመለስ ይመስላችኋል? ቪዲዮ ይሄንን ይመስል ነበር። በቀጣይ በእንደዚህ አይነት ቪዲዮ እስከምንመለስ ቸር ቆዩልኝ።